የቴዲ አፍሮ አልበም ከኢትዮጵያ ህዝብ ቁጥር በላይ እይታን አግኝቷል። አዲስ ሪከርድ ነው። ኦሮመኛ ሙዚቃ አቀንቃኙ ታደለ ገመቹ ደግሞ ለቴዲ አፍሮ ሙዚቃ ዳስጣል ለሚለው ምላሽ ዘፍኖ ሰምቼ እጅግ ተሸማቅቄያለሁ። ሁለቱንም እናያቸዋለን። የመጀመሪያው ግን የቴዲ አፍሮ አልበም ከ120 ሚሊዮኑ የኢትዮጵያ ህዝብ ቁጥር በልጦ 150 ሚሊዮን ጊዜ በመታየት በአፍሪካ የመጀመሪያው አርቲስት አድርጎታል። ይህ ትልቅ ሪኮርድ ነው። ይህ ሪኮርድ ነው እንግዲህ አዳነች አቤቤን ስለ ዳስጣል ሙዚቃ ካድሬነቷን ትታ እንድትተነትን ያደረጋል። ይህ ሙዚቃ ነው እንግዲህ አብይ አህመድ ቤት ውስጥ ያሉ የብልጽግና ፓስተሮችን ስብከታቸውን ትተው የፕሮቴስታንት አዳራሽ ውስጥ ሙዚቃን ሲተነትኑ እንዲውሉ ያደረጋቸው ይህ አልበም ነው። እንግዲህ እነ ኡስታዝ አቡበከርን የመሳሰሉ ለሰማይ የገዘፉ የምንላቸው ሰዎች መሬት ተነጥፈው የአብይ አህመድ እግር አጣቢ ሆነው ያየናቸው ይህ ሙዚቃ ነው። እንግዲህ ኦርቶዶክስ ቤት ውስጥ ያሉ ጠምጣሚዎችን የአብይ አህመድ እግር አጣቢ ነን በማለት ለቴዲ አፍሮ ሙዚቃ ሲተቹ ያየንበት አሳፋሪዎች። በነገራችን ላይ አቡነ ሳይሮስ በቴዲ አፍሮ ሙዚቃ ጉዳይ አስተያየት ማይሰጡት ንቀት ነው። ንቀት ነው። ይሄ ነገር መታሰብ መቻል አለበት። ሌላው በጣም የገረመኝ ነገር የኦሮምኛ ሙዚቃ አቀንቃኙ ታደለ ገመቹ የቴዲ አፍሮ ሙዚቃ መልስ የሚሆን አንድ በኦሮምኛ ሙዚቃ ሰርቷልና እንግዲህ ታደለ ገመቹ ሁላችሁም እንደምታውቁት የቴዲ አፍሮ ሚኒሊክ ሙዚቃ ሲወጣ የሚኒሊክ ሙዚቃ የኦሮምኛ ግጥሞችን የጻፈው ታደለ ገመቹ ነው። ያኔ እንግዲህ ታደለ ገመቹ ዳስጥሎ በነበረበት ጊዜ ነው ህዝብ ተበደለ ባለበት ጊዜ ከቴዲ አፍሮ ጎን ቆሞ የሚኒሊክ ሙዚቃ የኦሮምኛ ስንኞች ጽፏል። ዛሬ ላይ ካገዛዝ ጋር አብሮ ኢን ሚሊየንስ ተፈናቅለው ኢን ሚሊየንስ በሞቱበት ሀገር ላይ ዳሳት ተጣሉ እያለ ለአገዛዝ አሸርግዶ ማየት እንዴት ያማል። ቤተክርስቲያን በታመመችበት ጊዜ ነጭ ልብስ ለብሶ የመጣ ሰው ነው አይደል? ይሄ ሰውዬ የሁለት ዓመት ትስታ ነው። ዛሬ ደግሞ ከአብይ አህመድ ወንበር ጠባቂ ነኝ ብሎ ለቴዲ አፍሮ ምላሽ ሙዚቃ ዘፈንኩ ብሎ መጥቷል። ነገር ግን እንደዚህ አይነት የሻገተ ሐሳብ ያላቸው